تمام فنان ومرشد سياحي كويس 100 مع السلامة. ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ፍራንስ ነኝ። ዛሬ እንግዲህ የመጀመሪያ ትራቨላችንን የምናደርግ ይሆናል። ወደ ወንጪ ነው የምንሄደው። እንግዲህ ወንጪ ምን አለ፣ ዋጋውስ ምን ያለው የሚባለውን ነገር ማሳያችሁ ይሆናል። ከአምቦ ወንጪ 1 ሰዓት ምናምን መንገድ ነው፣ 1 ሰዓት ተኩል ምናምን መንገድ ነው። ስለዚህ አሁን 2 ሰዓት ከሩብ ነው። እንግዲህ 4 ሰዓት ላይ ይደርሳሉ ብዬ ተስፋ አደርጋለሁ። ስለዚህ ሁላችሁም ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ወንጪ ደርሰናል። ትኬት 200 ብር ነው መሰለኝ፣ አይታወቅም። ዋጋውን አይቼ እነግራችኋለሁ። ትኬት መግቢያውን ስንት እንደሆነ እነግራችኋለሁ። ብቻ በጣም ነው የሚያምረው ጋይስ፣ በጣም ማለት ነው፣ በጣም ነው የሚያምረው። በተለይ በቃ እዚች ጋር ያለችው እንዴት አባቷ እንደምታምሩ ኢየሱስ። ኦ ማይ ጎድ በጣም ነው አሰብኩት በማታ ምን ያህል ሊያምር እንደሚችል ምናምን። ኦ ማይ ጋድ እዛ ጋር ደግሞ እንጌው ምናምን። ኦ ሺት ይሄ ነገር ኔቸር ነው መሰለኝ፣ ኔቸር ነው መሰለኝ ይለኝ። ኦ ሺት ብቻ ጋይስ ያበደ ነው። በተለይ ይሄ ድንጋዩ በጣም ነው የሚያምረው። የሆነ ኔቸር አይመስልም፣ የሆነ በእጅ ተሰርቶ ነው የሚመስለው። ጋዴው በጣም ነው የሚያምረው። ብቻ በጣም ነው የሚያምረው። በጣም ውበት አለው ማለት ነው። ዋው በጣም ነው የሚያምረው ጋይስ ያምር። ይሄ የመጀመሪያ ትራቨሌ በመሆኑ በጣም ደስተኛ ነኝ። የመጀመሪያ ትራቨሌ በመሆኑ በጣም ነው ደስተኛ የሆንኩት የምር። ብቻ በጣም ነው የሚያምረው፣ በጣም ነው የሚያምረው። እዚህ ጋር ፈረሶቹ ምናምን አሉ ምናምን፣ በጣም ነው የሚያምሩት። ብቻ በጣም ነው የሚያምሩት። እዚህ ጋር ሌላ ወንጪ የሚል አለ። አሁን ደግሞ ለመግቢያ ትኬት ስንት ነው የሚያስከፍሉን ምና ይሆና ተከታተሉ። እሺ በጣም ነው የሚያምረው፣ በጣም ነው የሚያምረው። እስቲ ትኬቱን እናያለን ጋይስ። በጣም ነው የሚያምረው። አንደኛ ነው፣ በጣም አንደኛ ማለት ነው ጋይስ። እና መግቢያ ስንት ነው? 200 ብር ነው። ምንም 200 ብር ነው። አንዳንድ ቦታ ነው የምትሄዱ፣ ድልድዩ መስታወቱ ምናምን አለ፣ እዛ ላይ ነው የምትሄዱት። አንድ ደግሞ የሆነ ቦታ እንሄዳለን፣ እኔ አላውቀውም፣ ስንሄድ እናያለን። እና ብቻ ይገደባል። 200 ብር ነው መግቢያው። ትኬቱ ያስጨምራል። እንዲህ መርከብ ምናምን መጠቀም ከፈለጋችሁ ያስጨምራል 200 ብር እና ምናምን። እዚህ ጋር እንደምታዩት ደግሞ እዚህ ጋር የአርቶች እንትኖች አሉ። በጣም ነው የሚያምረው ጋይስ፣ በጣም ማለት ነው ከሚባለው በላይ በጣም ነው የሚያምረው። ጋዴዮ ኢየሱስ በጣም ነው የሚያምረው። ያን ላይ በጣም ነው ከምናስበው በላይ በጣም እዚህ ጋር ምናምን የሆነ በአዳ ምናምን እንትኖች አሉ። እዚህ ጋር ምናምን ያሉ ምናምን ወንጪ ራን 2000 ነበር መሰለኝ፣ ሩጫ ነበር መሰለኝ። በጣም ነው የሚያምረው ጋይስ፣ በጣም ውበት አለው ጋይስ። በጣም የሚባለው በላይ በጣም ውበት ያለው በጣም ነው የሚያምረው ጋይስ። አንደኛ ብቻ። እሺ ጋይስ ቀጣይ ትኬቱ መግቢያ እንዳልኳችሁ ነው ብያችኋለሁ። አሁን ትኬት ስለተቆረጠ መሄድ አለብኝ ጋይስ። ጥሎኝ ሄዱ ልጆች ጋይስ፣ ተከታተሉ። ጋይስ ውሃውን ሹፉት። በጣም የሚገርም ቪው ነው ያለው። በጣም ነው። እዚህ ጋር የሆነ ሰው አለ። አሳያቸው። ምሮ የሚባለው ይሄ ምሮ የሚባለው ሄሎ ወንጪ ሌክ ነው የሚባለው። ሌክ ነው ኦሪ። አዎ ደንዲ ደግሞ አለ 8 ቁጥር የሚመስል እዛ ጋር 8 ቁጥር ኦብቪስሊ 8 ቁጥር ጋይስ። ብቻ የሚገርም የመጀመሪያው ቪዋችን ይሄ ነው የሚሆነው። ከዛ ከሪሴፕሽን ወጥተን የመጀመሪያው ቪዋችን ይሄ የመጣ ነው። ነው የሚያምረው በጣም አንደኛ የሆነ ቦታ ነው ጋይስ። ነፍሴ ልተፋት ነው። እስማም ቦት እንዲህ ይቻላል እንዴ? ነፍሴ ልተፋት ነው ማን በጣም ቁልቁሎ ታውቃላችሁ? በጣም ቁልቁሎ ምናምንና መሄድ ነው የሚያቅታችሁ ምናምን። ይሄ ራሱ አንድ ቪው ነው። ይሄ ራሱ አንድ ሌላ ቪው ነው ጋይስ። ማለት እኔ እንዲህ አይነት ኔቸር
አስቡት ከላይ ወደ ታች ምን ያህል እንደተሰራ ምናምን ምን ያህል ተለፍቶበት እንደተሰራ ራሱ አስቡ ጋይስ በጣም በጣም ሩቅ ነው በጣም ጋይስ የዛሬ ስፖንሰራችን ጂቱ ዲዛይን በጣም በጣም የሚገርም ስራ ነው የምትሰራው ጋይስ ሁላችሁ ማውራት ስላላችሁ ጋይስ ዛልስ ከፈለጋችሁ you can order yes sir በጣም ነው የሚያምረው ያንቺ እጅ የምን እውነት ጋዴ ጋይ በጣም ነው የሚያምረው እሺ ጋይስ አሁን ጋይስ ከወንድማችን አየላ ጋር ነን ሶ የሚያስጎበኘው እሱ ነው ሶ ስታገኙትም እሱ ማግኘት ትችላላችሁ አየላ ይባላል እና ጋይስ አሁን እየወረድን ያለው ቁልቁለት በጣም ከባድ ነው ጋይስ ራሳችሁን መቆጣጠር ትንሽ ያቅታችኋል ጋይስ በጣም እና እዚህ ጋር እስቲ ራሱን ያስተዋወቀንና ለስንት ዓመት እየሰራ እንደነበረ ወጋሚ ቃፈከ ሁጀቻ ቱርቴ ከቁጥኒ ፈጀቻን ጅራ ገንጀል ቀበ ሰነሩ ድረስ ገሩ ቱሬራ ኮቤከም ገረተ ዲማ ጅሩ ገረ ላጋ ሆራ ወካንሙ ገረ ድንድላ ከንጅራሙዳ አበኒ ኡማማን ዋንታ ገራ ዋንታ ሂዶ እርገታ ቢሻንምቦ ቱርካ ቢሻንምቦ በከተ ደምቱ ቀመሱ ደንዴስ ከምብራ ለማፈ ቢሻኖ አን ለጅራ ቢሻኖ አኩን ሀለ ለማን ጅራ ቶክ ስቲሚ የራኒ ከነ ቲክቶክ ተገርተ ተውተ ፉሉ ፊዲ ባቻ ጅራን ለማተሞ ከን ተበጉ ባራ አለ ያራ ከን ገዲያዎቹ ሰደፍ ሰከና ላልተ እርገብረ ደበርተ ድንደ ሃራ ከን ፕሮጀክቲንግ ኮን እርገዱፌ ሙምቸ ዶክተር አብይን ከነ ጀተበ ኢሰንዴን አርገታ ከናፊ አመደ በከኑቲ ጅሩኩኒ ዳንዲ ለገሆራ ጉባታ ባከ ቅባቴ ጀደሙዳ ጋይስ እንደሰማችሁት ነው ጋይስ ሁላችሁም ስመጡ አየላን አገኙት ጋይስ በጣም የሚገርም ሰው በጣም ቶት የሆነ ሰው ነው ጋይስ ሁላችሁም ማግኘት ትችላላችሁ ጋይስ አየላ ዋኑ ጎቴ ፍንዱማ ዳገለቱም ይቻ ኮረንጅሮ ጋፊ ቀብደን ለነጋፈቹ ደንደሱ እንድከሰን ኮታ ደወጣ ቢ ከንከሰን እንጀራ ኦኬ ሰብስክራይብ ጎዳ ጀዳ ሰብስክራይብ ጎዳውን እኝም ዱም ትከሰን ኮታ ደወጣ ጋይስ አንደኛ ናቸው እናቲ ትምት በጣም አስጎብኚዎቹ ራሱ ጋይስ በጣም የሚገርሙ ናቸው በጣም ማለት ነው ጋይስ ጋይስ ልቤ ልተፋ ነው በጣም ነው የሚከብደው ጋይስ ይውል እነሱ ራሱ ያሉበትን ያያችሁ subscribe yes sir at France Taker subscribe like share በማድረግ you're gonna regret it ሲያድግ you're gonna regret it በጣም የሰነ ትራቭል ቪዲዮዎች ለማየት ከፈለጋችሁ at France yes sir ቪኪ yes sir አመሰግናለሁ በጣም thank you guys እውነት ያው እግሬ ሼክ እያደረገ ነው የሚቀደው በጣም ነው የሚከብደው ወደ ታች መውረዱ guys ገና ደግሞ ወደ ላይ እንመለሳለን ካማ ወደ ላይ እንመለሳለን በጣም ከባድ ነው እንዳልኳችሁ ነው ሶፍት ጫማ ለስለስ ያለ በቃ ለዚህ መንገድ የሚሆን ወደ ታች ለቁልቁለት የሚሆን ጫማ ነው ለብሳችሁ አረ በለዚህ ጋይስ ከባድ ነው እኔ እንኳን አይ ምንም አይልም እኔ ለበስኩት ትንሽ ግን በጣም እግሬ ሼክ እያደረገ ነው በጣም ነው የሚደክመው አሳያችሁ እስቲ አዛች ጋር እንደምታዩት ፈረሶች አሉ ሁለት አለ አይ ቲንክ እዚህ ጋር ነው ፈረስ ጋለበው መጋለብ ትችላላችሁ መታችሁ ጋይስ አንዱ ወንጪ ላይ የሚያደርገው ነገር ደግሞ መጋለቢያ ቦታ ምናምን አለውና በጣም አሪፍ እንትን ያለው ውሃዎቹ ምናምን ብቻ ሁላችሁ at France Taker subscribe like ያደርጋችሁ ይመሻችሁ የሚገርም ጊዜ ነበር ጋይስ ብቻ ይሄ የመጀመሪያ ቀን ፈረስ ጋልብ እዛ ጋር ሰርጋች ነው እሺ ጋይስ ብቻ የሚገርም ነው የምር ሁላችሁ ላይክ ሰብስክራይብ ያደርጋችሁ የእውነት ጋይስ የመጣሁት ለእናንተ ይሄን ቪዲዮ ለመቅረጽ ነው ይሄንን ቪዲዮ ለማሳየት ነው ጋይስ ፈረስ እንዳትታለሉ ምናልባት ሊጨምሩባችሁ ስለሚችል ከሆነ ቦታ እስከሆነች ቦታ 100 ብር ነው የምትከፍሉት እንዳትሸወዱሽ 100 ብር ነው የምትከፍሉት ጋይስ ሁላችሁ ይመቻችሁ የት እንዳለን አናውቅም ብቻ ይሄ ነገር ይለያል ሙላችሁ ጋይስ የሳይ ቤት እናቲቱ አንደኛ ነው እንደሚለው እንግዲህ 4 ወር ዝናብ ይዘንብበታልና በጣም ተደጋጋሚ ውሃ ፍሳሽ ስላለበት እየሸረሸረው ነው መሰለኝ ከለሩ የቀየረው ያለን ነው እንግዲህ እንደዚህ አይነት ምርጥ ነገር ማየት ከፈለጋችሁ at France Taker guys ሁላችሁም ሰብስክራይብ ያደርጋችሁ ዛሬ የመጀመሪያ ቪዲዮ ነው የሚሆነው ይሄ እንግዲህ የዛሬ ትራቭል ቪዲዮአችን ይሄንን ይመስላል እዚህ ቪዲዮ ስፖንሰር የሆነችው ጂቱ ዲዛይን ናት አብራችሁ ስለቆያችሁ በጣም አመሰግናለሁ መልካም